እንደምን አላችሁ የቻናላችን ቤተሰቦች፣ እንደተለመደው ወቅታዊና ትኩስ የሀገር ውስጥና የውጭ የዜና ዘገባዎችን ይዘን መጥተናል። አብራችሁን ዝለቁ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን በየሰዓቱ አዳዲስና ትኩስ የሀገር ውስጥና የውጭ የዜና ዘገባዎችን ታገኛላችሁ። በቅድሚያም አርዕስቶችን ላስተዋውቃችሁ። በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው 180ዎቹ ደብዛቸው እንደጠፋ መነገሩ፣ ከውጭ ሱዳን ኤምሬትስን በዘር ማጥፋት ወንጀል ተባባሪነት በዓለም አቀፉ ፍርድ ቤት ልታቆማት መሆኑ፣ አሜሪካ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ልትጥል እንደምትችል ትራምፕ መናገራቸውንና ሌሎች ወቅታዊ መረጃዎችን ይዘን መጠናል። አብራችሁን ቆዩ። በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው 180ዎቹ ደብዛቸው እንደጠፋ ተነገረ። ከጅቡቲ የተነሱ ስደት ያሳፈሩ ጀልባዎች ከየመን የባህር ዳርቻ አቅራቢያ ተገልብጠው የደረሱበት ያልታወቀ ኢትዮጵያውያን የሚገኙባቸው ከ180 በላይ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች ድርጅት IOM አስታወቀ። አደጋው የደረሰባቸው ጀልባዎች ከአፍሪካ ቀንድ ሀገራት ተነስተው የተሻለ ህይወትን ፍለጋ ወደ መካከለኛው ምስራቅ እንዲሁም የባህር ሰላጤ ሀገራትን በህገወጥና በአደገኛ መንገድ ለመሻገር የሚሞክሩ ስደተኞችን ያሳፈሩ ነበሩ። በጀልባዎቹ ላይ ተሳፍረው የነበሩና ደብዛቸው የጠፋ ስደተኞች የየትኞቹ ሀገራት ዜጎች እንደሆኑ ድርጅቱ የገለጸው ነገር ባይኖርም አሶሺየትድ ፕሬስ ግን አብዛኞቹ ኢትዮጵያውያን መሆናቸውን ዘግቧል። ከየመን የባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች መካከል አንዷ 31 ኢትዮጵያውያን ስደተኞች እና 3 የመናውያን የጀልባ ሰራተኞች አሳፍራ እንደነበር ኤፒ ጨምሮ አመላክቷል። በዚህ አደገኛ የባህር በኩል በተደጋጋሚ ለመሻገር የሚሞክሩና ቀደም ሲል በደረሱ አደጋዎች ሰለባ ከሆኑት መካከል አብዛኞቹ ኢትዮጵያውያንና ሶማሊያውያን መሆናቸው ይታወቃል። የአይኦኤም ቃል ታሚም ኤላይን ለኤፒ እንደተናገሩት ሐሙስ ዕለት የመን ዳርቻ ከመድረሳቸው በፊት ከተገለበጡ ጀልባዎች ከተረፉት 2 ሰዎች ውጪ 180 ስደተኞችና 5 የመናውያን የጀልባ ሰራተኞች የደረሱበት አልታወቀም። የዜና ወኪሉን ጨምሮም በተመሳሳይ ጊዜ ሌሎች 2 ጀልባዎች ከጅቡቲ የባህር ዳርቻ አቅራቢያ ተገልብጠው 2 ሰዎች ሲሞቱ ሌሎቹ ግን በነፍስ አድን ሰራተኞች በህይወት መትረፋቸውን ዘግቧል። በጀልባዎቹ ላይ ተሳፍረው ከነበሩት መካከል ቢያንስ 124 ወንዶች እንዲሁም 57ቱ ሴቶች መሆናቸውን ተናግረዋል። አደጋው ከደረሰባቸው ጀልባዎች 2 የመናውያን የጀልባ ሰራተኞች በህይወት ሲተርፉ ቀሪዎቹ ሰዎችና የጀልባ ሰራተኞች ሳይሞቱ እንዳልቀረም ስጋት አለ። ነገር ግን እስካሁን በአደጋው ህይወታቸው ሳያልፍ አይቀርም ከተባሉ ሰዎች መካከል አንድም አስከሬን አልተገኘም። IOM አደጋውን አስመልክቶ ባወጣው መግለጫ ላይ እንዳመላከተው የሰዎች አዘዋዋሪዎች የየመን ባለስልጣናት ወቅቱ ከባድ ንፋስና ከባድ ማዕበል የሚከሰትበት በመሆኑ በጀልባ ባህሩን ማቋረጥ አደገኛ መሆኑን የሰጠውን ማስጠንቀቂያ ችላ ብለው በመጓዛቸው አደጋ ደርሷል ብሏል። ከጅቡቲ ተነስተው በአደገኛ የጀልባ ጉዞ የመን ወደሚገኘው የIOM ማዕከል መድረስ የቻሉ ስደተኞች እንዳመለከቱት የሰዎች አዘዋዋሪዎች አየር ሁኔታ አደገኛ እንደሆነ እያወቁ የባህር ላይ ተቆጣጣሪዎችን ለማምለጥ ሲሉ በግዴለሽነት ጀልባዎች ባህሩን እንዲያቋርጡ ያደርጋሉ። ግልጽ የአየር ሁኔታ ማስጠንቀቂያ ቢሰጥም አዘዋዋሪዎች በሰው ህይወት ላይ ቁማር እየተጫወቱ ነው። የስደተኞች ህይወት ለመታደግ አስቸኳይ እርምጃ ካልተወሰደ ተጨማሪ የሰው ህይወት መጥፋት ይቀጥላል ሲሉ በየመን የIOM ኃላፊ አብዱሳተር ኢሱኤብ ተናግረዋል። በአካባቢው ከዚህ ቀደም በደረሱ አደጋዎች በርካታ ኢትዮጵያውያንና ሶማሊያውያን መሞታቸው የሚታወቅ ሲሆን ሐሙስ ዕለት በደረሰው አደጋ ደብዛቸው የጠፋው ስደተኞች አብዛኞቹ ከኢትዮጵያ ወይም ከሶማሊያ ሊሆን እንደሚችልም ይታመናል። ኢትዮጵያና ሶማሊያውያን ወደ ባህረ ሰላጤው ሀገራት እንዲሁም ወደ ሳውዲ አረቢያ በማቅናት በተለያዩ መስኮች ላይ ተሰማርተው የራሳቸውንና የቤተሰቦቻቸውን ህይወት መቀየርን ዓላማ አድርገው አደገኛውን ባህር ለማቋረጥ ይሞክራሉ። ነገር ግን ጥቂት የማይባሉት ከመነሻው በአደገኛ ባህር ጉዞ ላይ በሚገጥማቸው አደጋ ለሞትና ለጉዳት የሚዳረጉ ሲሆን ተሳክቶላቸው ባህሩን የተሻገሩት ደግሞ በሚያቋርጡባቸው ሀገራት ውስጥ ለእስር፣ ለጥቃት፣ ለግዳጅ የጉልበት ስራና ለሌሎች አይነት ብዝበዛዎች ይዳረጋሉ። በተጨማሪም በርካታ በህገወጥ የሰዎች አዘዋዋሪዎችና በታጣቂ ቡድኖች አማካኝነት ለእገታና በግዳጅ ገንዘብ እንዲከፍሉም ይደረጋሉ። በባህርና በየብስ ላይ ሞትና ስቃይ በተደጋጋሚ የሚገጥምበት በዚህ የፍልሰት መስመር በሺዎች የሚቆጠሩ ሰዎች የሚግዙ ሲሆን
አይኦኤም እንደሚለው ባለፈው የአውሮፓውያን ዓመት ከ60 ሺህ በላይ ስደተኞች የመን ደርሰዋል። እንዲሁም 580 ሴቶችና 100 ህጻናትን ጨምሮ 3400 በላይ ሰዎች ሞተዋል ወይም የደረሱበት አልታወቀም። ሱዳን ኤሚሬትስን በዘር ማጥፋት ወንጀል ተባባሪነት በዓለም አቀፍ ፍርድ ቤት ልታቆማት ነው። ሱዳን በአገሯ የእርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪ ናት ያለቻትን የተባበሩት አረብ ኤሚሬትስን በዓለም አቀፉ ፍርድ ቤት ልታቆማት መሆኑ ተነገረ። የተባበሩት አረብ ኤሚሬትስ በዘር ማጥፋት ለሚወነጀለው የሱዳን ፈጥኖ ደራሽ ኃይል ድጋፍ እየሰጠች ነው ስትልም ሱዳን ከሳለች። ኤሚሬትስ ለፈጥኖ ደራሽ ኃይሉ የምታደርገው ወታደራዊ የገንዘብና የፖለቲካ ድጋፍ በምዕራብ ዳርፉር በሚገኙ የሶማሊት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ሲል የሱዳን መንግስት ከሷል። የተባበሩት አረብ ኤሚሬትስ በበኩሏ የሱዳንን ውንጀላ ውድቅ በማድረግ ቀልብ ለመሳብ የሚደረግ ትዕይንት በሚል በአፋጣኝ ክሱ ውድቅ እንዲደረግ እሰራለሁ ብላለች። ለ2 ዓመታት በዘለቀው የሱዳን የእርስ በርስ ጦርነት ፍልሚያ ወገኖች የሱዳን ጦርና ፈጥኖ ድራሽ ኃይሉ ጥሰቶችን በመፈጸም ተወንጅሏል። ፈጥኖ ድራሽ ኃይሉ በዳርፉር አረብ ባልሆኑ ነዋሪዎች ላይ የዘር ማጥፋት ወንጀል ፈጽሟል በሚልም ክስ ቀርቦበታል። ሱዳን ለዓለም አቀፉ ፍርድ ቤት ባቀረበችው ክስ ላይ የተባበሩት አረብ ኤሚሬትስ ግጭቱን በማቀጣጠል እንዲሁም በምዕራብ ዳርፉር የዘር ማጥፋት ወንጀል የፈጸመው ሚሊሻ ትደግፋለች ሲልም የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። የተባበሩት አረብ ኤሚሬትስ ዓለም አቀፋዊ የሆነ ጥሰቷን ላስከተለው ጉዳት ሙሉ ካሳን ጨምሮ በጦርነት ሰለባ ለሆኑ ሰዎች ክፍያዎችን ልትፈጽም ይገባል ብለዋል። ስማቸው እንዲገለጽ ያልፈልጉ የተባበሩት አረብ ኤሚሬትስ ባለስልጣናት በበኩላቸው በሱዳን ጦር ተወካይ በኩል በዓለም አቀፉ ፍርድ ቤት የቀረበው ክስ ምንም አይነት ህጋዊ የሆነ ተጨባጭ መሰረት የሌለው ነው፣ ከዚህ አስከፊ ጦርነት ለመዘናጋት የተደረገ ሌላ ሙከራ ነው ሲሉ አጣጥለውታል። በዳርፉር ላይ የተጣለውን የጦር መሳሪያ ማዕቀብ የሚከታተሉ የተባበሩት መንግስታት ድርጅት ባለሙያዎች ቀደም ሲል የተባበሩት አረብ ኤሚሬትስ በቻድ በኩል ለፈጥኖ ደራሽ ኃይሉ የጦር መሳሪያ ታዘዋውራለች የሚሉ ታማኝነት ያለው እንደሆነም አረብ ኤሚሬትስ በቻድ በኩል ለፈጥኖ ደራሽ ኃይሉ የጦር መሳሪያ ታዘዋውራለች የሚል ታማኝነት የሌለው እንደሆነም ገልጸው ነበር። ዓለም አቀፉ ፍርድ ቤት የሚሰጠው ውሳኔ በህጋዊ መንገድ አስገዳጅ ባልሆነ ጉልህ የሆነ የፖለቲካ ተጽዕኖ አለው። ለ2 ዓመታት በዘለቀው የሱዳን ደም አፋሳሽ የእርስ በርስ ጦርነት በአንድ ሺዎች የሚቆጠሩ ነዋሪዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ተፈናቅለዋል፣ እንዲሁም አገሪቱን ለከፋ ውድመት ዳርገዋታል። በዚህ ሳምንት መጀመሪያ ላይ በሰሜን ዳርፉር በተፈናቀሉ ሰዎች መጠለያ ጣቢያ ላይ በደረሰ ከባድ ጥቃት በርካታ ሰዎች ሳይገደሉ እንዳልቀሩም ተገልጿል። አሜሪካ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ልትጥል እንደምትችል ፕሬዝዳንት ዶናልድ ትራምፕ ተናገሩ። ከቀናት በፊት ለዩክሬን የሚደረገውን ወታደራዊ ድጋፍና የደህንነት መረጃን ማጋራት ያቋረጡት ፕሬዝዳንቱ ሁለቱም ተፋላሚ ሀገራት ወደ ድርድር እንዲገቡ አሳስበዋል። ዋይት ሀውስ ከሩሲያ ጋር ግንኙነት ለማደስ የተወሰኑ ማዕቀቦችን ለማንሳት የተዘጋጀች መሆኑን በተናገሩበት ማግስት ነው ትራምፕ ትናንት በትሩዝ ሶሻል ማህበራዊ ትስስር ገጻቸው በሞስኮ የባንክ ስርዓት ላይ ማዕቀብ ሊጣል እንደሚችል የጠቆሙት። የማዕቀብና ታሪፍ ይዛቸው የሰላም ስምምነት እንዲፈረም ይፈልጋል ያሏቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ ጫናን ለማሳደር ያለመ መሆኑም ተነግሯል። ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስሉ ነበር። ሌሎች አዳዲስና ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ልትከታተሉን ትችላላችሁ። መልካም ቀን። እናመሰግናለን። ናቲ ናፍስክናለን ብለሽ ነው ጎበዝ ነኝ እኮ